ሰላም ውድና የተከበራችሁ የዩቲዩብ ውድ ቤተሰቦቼ እንዴት ናችሁ? እኔ ያለሁላችሁ በጣም ደህና ነኝ። እናንተም ደህና እንደምትሆኑ ባለሙሉ ተስፋ ነኝ። ዛሬ እንግዲህ ባድንጃን ባድንጃን ሰላጣ አሰራር አብረን እንሰራለን ማለት ነው። ሁላችሁም አብራችሁኝ ታያላችሁ ማለት ነው። በመቀጠል ደግሞ አስተያየት ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ያውን እንግዲህ ብዙም ነባር አይደለሁም አዲስ ነኝ፣ ግን ደግሞ እንድታበረታቱኝ እፈልጋለሁ ማለት ነው። ይሄ ቢሆን እንደዚህ ያው የሴት ልጅ ሙያ ብዙ ነው ማለት ነው። ዛሬ የምንሰራው ደግሞ በእኔ ሙያ ነው ማለት ነው ትላላችሁ። እና እንግዲህ ቢጃማ እንደሚባለው ዩኒፎርሜን ለብሼ ኩሽና ያለ መስላለሁ አይደለም። እንደዚህ ብለን ሰላጣ ባድንጃ እንሰራለን። በእውነት በጣም ነው የሚጥመው። እግዚአብሔርን በጣም የምወደው ምግብ እዚህ ሀገር አረብ ሀገር በጣም ከምወዳቸው ምግቦች አንደኛው ነው ሰላጣ ባድንጃን። በጣም ነው የምወደው። እኔ በፍቅር ነው የምበላው። ደስ ይላል። ስራው ቢያደክምም በዘይት መጠባበሱ ምናምን ትንሽ ይከብዳል። ያኔ መክበድ ሳይሆን ሽታው ይሸታል ትንሽ የዘይት ምናምን ያው ግን ቆንጆ ነው ምግቡ ትላላችሁ። እና አብራችሁኝ ተካተሉ ሁላችሁም እስከ መጨረሻው ድረስ ይህንን ቪዲዮ አታሳልፉ ማለት ነው። በመቀጠል ደግሞ ሀሳባችሁን ኮሜንት አስቀምጡልኝ። እንዲሁም ደግሞ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ፕሊስ አዳዲሶች ሰብስክራይብ አድርጉኝ። ላይክ ደግሞ አትርሱ። እንዴ ላይክ የምትረሱት ለምንድን ነው? ነባሮች ደግሞ እንግዲህ በኮሜንት አበረታቱኝ። የምታበረታቱኝም ከልብ አድርጌ በጣም የማመሰግናችሁ። እግዚአብሔር ያክብርልኝ። በመቀጠል አብረን ተመልከቱ። ወደ አሰራሩ እንሂድ። እዚህ ጋር እንግዲህ ድንቻችን ከከተፍን በኋላ በደንብ ካጠብን በኋላ እዚህ ጋር ሙቀ አዘጋጅተናል። በእንትን ማለት ነው ዘይቱ ጋር ስንጠብሰው የሆነ ቆንጆ እንዲሆን ዘይት እንዳይጠጣ ሙቀ አደርግበታለሁ ማለት ነው። ጨው አደርግበታለሁ። ያው ጨው ሰላጣ ጋር እንዲጥም ለጣዕም ጨው ግዴታ ነው። 1 ማንኪያ አድርጌያለሁ። እዚህ ጋር ለ3 ደቂቃ ያክል በፈላ ውሃ እንደዚህ ክድ እናደርገዋለሁ። ያን ያክል ብዙም አታቆዩት ማለት ነው። እንዳይርስ በደንብ ካጠብኩ በኋላ ነው። እዚህ ጋር ደግሞ በማጠንፈፊያ አጠነፍፈዋለሁ ማለት ነው። ያኔ በደንብ ድርቅ እንዲልልን ድንቹ ውሃ እንዳይኖረው፣ ያው ጋለ ዘይት ላይ ስለሆነ የምናደርገው ትንሽ አደጋ እንዳይፈጥር። እዚህ ጋር ደግሞ ዘይታችን በምንጠብስበት መጥበሻ እዚህ ጋር ዘይት እያደረግኩ ነው። ውሃ እንዳይመስላችሁ እሺ፣ ዘይት ነው ዘይት ነው። ከዛን ዘይታችን ከጋለ በኋላ በደንብ ከጋለ በኋላ ዘይታችን እዚህ ጋር እየሞከርኩ ነው። እሺ መጋሉና ለመጋሉ አንድ ጠብ ያደረኩት። ከዛን ዘይት ይግለዋል። ድንቼን እንጨምራለሁ ማለት ነው። በዚህ መልኩ ድንቼን እንጨምራለሁ። እዚህ ጋር ጨምረን ጨረስን ማለት ነው። እንግዲህ ቀስ ብሎ ዘይቱን ግለዋል። መጀመሪያ መጋል አለበት እንዳይመጣው ድንቹን ዘይት እንዳይዝ ድንቹ ማለት ነው። ከዛን በዚህ መልኩ እዚህ ጋር ደግሞ ባዳንጃን እያዘጋጀው ነው። መጀመሪያ ድንች ነው የምጠብሰው። በመቀጠል ባዳንጃን ማለት ይሄ ነው እንግዲህ ለማታውቋል ኢትዮጵያ ላለ ሰው ነው እንጂ እዚህ ሀገር የማያውቅ የለም። ባዳንጃችንን ደግሞ በደንብ እንከትፈዋለን። በነገራችን ላይ አንዳንዶቹ ባዳንጃን ሊጠብሱ ሲሉ ከትፈው ያስቀምጡታል። እኔ ግን አይጠቁርም። በእውነት መጀመሪያውንም ከትፋችሁ ብታስቀምጡት ውሃና ጨው አድርጋችሁ አስቀምጡት። አይጠቁርም ባዳንጃኑ ማለት ነው። እዚህ ጋር እኔ በጨውና በእዩት በጣም ረዥም ሰዓት ቆይቷል፣ ግን አልጠቆረም። በጣም የሚያምረው በእውነት ውሃና ጨው አድርጉበት ማለት ነው። ቶሎን እየከተፋችሁ ውሃና ጨው ካደረጋችሁበት አይጠቁርም። እዚህ ጋር ዘይቴን እየጠበስኩ ነው። ዘይቴ ሽንኩርቴ ማለት ነው። ሽንኩርት ድንቼ በጣም ነው የሚያምረው። ጨረሰ ተጠብሰው ማለት ነው። ኦማይ ጋድ ያምራል። ድንቼ እንደምታዩት ጠብሼ ጨርሻለሁ። እዚህ ጋር ባዳንጃኔን ደግሞ ልጠብስ ነው ማለት ነው። በጣም ነው የሚያምረው። በነገራችን ላይ ባዳንጃኑ አልጠቆረም፣ ደስ ይላል። እዚህ ጋር ዘይቴ ጋር ጨምሬያለሁ። አሁንም እንደ ድንቹ እጠብሳለሁ ማለት ነው። እዚህ ጋር እየተጠበሰ ነው። በጣም ነው የሚያምረው፣ ደስ ይላል። በትክክል አድርጋችሁ ግን ስትቆርጡት በትክክል እኩል አድርጋችሁ ክታቡት። እዚህ ጋር ደግሞ ሰላጣ አዘጋጅቻለሁ ማለት ነው። ኪያር እና ሰላጣ
በምታዩት መንገድ አድርጌ በደንብ አጥቤ ከትፌ አዘጋጅቻለሁ። እዚህ ጋር ደግሞ ድንቼና ባዳንጃኔን እየጠበስኩ ነው። ከዛን በመቀጠል እዚህ ጋር ደግሞ ኩብዝ አይታችኋላ፣ ኩብዝ ማለት ነው። ኩብዙንም እንደዚህ አድርጌ ጠበስ ጠበስ አደርገዋለሁኝ። በዚህ መንገድ አድርጌ ከትፌ ኩብዙ ተጠብሶ እዚህ ጋር ኩብዝ ባዳንጃን፣ እዚህ ጋር ደግሞ እነ ዘባዴ የምሰራባቸው ናቸው። እናን በዚህን መልኩ ድብልቅልቅ አደርገዋለሁ ማለት ነው። በደንብ ከደስ ካላቸው ሁላችሁም እስከ መጨረሻው ላይክ፣ ሰብስክራይብ እንዳይረሳ። አመሰግናለሁ። ባይ